የሄኖክ አባት ነኝ። በስንቱ እባላለሁ። እሺ እንዴት? እሺ በስንቱ እባላለሁ አልኩ። ሄኖክ በስንቱ አባቱ ነኝ። ሄኖክ እዚህ የሚማር ሄኖክ? አዎ። ስንተኛ ክፍል ነው? አራተኛ ክፍል። ሄኖክ በቀለ ነው አይደለ? የምን በቀለ? በስንቱ አልኩ እኮ። ሄኖክ በስንቱ አራተኛ ቢ ጸጉረ ልጫ ቀይ ደስ ያለው ልጅ እንዴት? ሄኖክ ነገር እኮ እሺ ምታዘዝ? አይ አይደለም፣ እዚህ እግር ኳስ ጨዋታ አለ መሰለኝ። አስገባው ሊሉኝ እንዳይሆን እሱን አስገብቼ በፍጹም ቡድኑ እንዲሸነፍ አላደርግም። ኧረ አይደለም፣ የሆነ ፕሮግራም አለ። አንተ ዝፈን ብለው ነው እንጂ። ዝፈን አልኩት እንዴ? የሆነ ዝግጅት አለ መሰለኝ። የስፖርት አስተማሪ ተዘፍናለህ ብሎኛል ብሎ ሌሊቱ ሙሉ ሲለማመድ ሲያስቸግረን ነው የሚያድረው። አይ ያው ውድድር ቀን እኮ ያው ኳስ ምናምን ስለማይሆንለት ያው ከተማሪዎች ጋር አብሮ እንዲዘምር ነው። እንደዛ ነው እንጂ ብቻውን ዝፈን አላልኩትም። ኧረ አላልኩትም። ለብቻ ትዘፍናለህ አላልከውም? ኧረ ሄኖክ በየትኛው ድምፁ ነው የሚዘፍነው እኮ ገርሞኝ ነው። በቃ እኔ ልሂድ። እኔ ብሎ አንተ ግን ምንድነው ስራ? ያው እኔ ዋና ምናምን ትሞክራለህ እንዴ? ድሮ ሀረር ሆኜ ሞክር ነበር። የሆነ አቋም የዋናተኛ ነው የሚመስለው አይደለ? ሞክር ነበረ። ይሄ በጀርባ ምናምን ይራቢሩ በጣም እችል ነበረ። አንተ አስተዋይ ሰው ነህ። እንዴ ነው በል ክላስ አለኝ። መልካም። እሺ ቻው።